ከሰሞኑ ለዓለም ህዝቦች እጅግ አሳሳቢ የነበረ አንድ ጦርነት ነበር። የዚህ ጦርነት ተፋላሚዎች ደግሞ ኢራንና እስራኤል የተባሉት ሀገራት ናቸው። በእኛም ሀገር የራሳችን ጉድ ሳያንሰን ግማሾቻችን ከኢራን ሌሎቻችን ደግሞ ከእስራኤል ጎን ተሰልፈን ስለ ጦርነቱ በማህበራዊ ሚዲያ ላይ ያሻንን አስተያየት ስንሰጥ ከርመናል። ለመሆኑ ከጦርነቱ ባሻገር የሁለቱ ሀገራት ቀደምት ታሪክ ምን ይመስላል የሚለውን በዛሬው መሰናዶ ወደ እናንተ የምናደርሳችሁ ይሆናል። ኢራንና እስራኤል እነማን ናቸው? የተወደዳችሁ ተመልካቾቻችን ወደ እነዚህ ሀገራት ሂደን ጥንታዊ ታሪክና ስልጣኔያቸውን እንቃኛለን። አብራችሁ እንድትጓዙ በአክብሮት እንጠይቃለን። ኢራን የጥንታዊ የፐርሻ ኢምፓየር መቀመጫ ሀገር ስትሆን እስራኤል ደግሞ ምንም እንኳን እንደ ሀገር ከተመሰረተች ገና 78 ዓመታትን ብቻ ያስቆጠረች ብትሆንም ለሺህ ዓመታት የተመሰረተችበትን አካባቢ ስትመራ መቆየቷን ትገልጻለች። የታሪክ ድርሳናት እንደሚያስረዱት የእስራኤል ህዝቦች ለዓለም ስልጣኔ በተለይ በትምህርት በፍልስፍናና ሳይንስ ዘርፍ ከፍተኛ አበርክቶ አድርገዋል። ከዚህ ባሻገር በሕክምናና ንጽህና አጠባበቅም ቀዳሚ ህዝቦች መሆናቸው ይነገራል። እሁድን የረፍት ቀን በማድረግም የእስራኤል ህዝቦች ቀዳሚ መሆናቸው ይወሳል። በአንጻሩ ደግሞ የፐርሺያ ስልጣኔ ጫፍ ላይ በደረሰበት ዘመን የዓለምን 44 በመቶ ህዝብ ያስተዳድር ነበር። ጥንታዊ የፋርስ ህዝቦች የተራቀቀ የፖስታ ስርዓት፣ የመንገድ መሰረተ ልማት ግንባታ፣ የተማከለ የቢሮክራሲ ስርዓት አወቃቀርንና የፋርስ ምንጣፍን ለዓለም ያበረከቱ ህዝቦች ናቸው። እስራኤል በተባበሩት መንግስታት ቻርተር በ1947 የተመሰረተች ሲሆን እንደ ሀገር ለመመስረት ያበቃት ደግሞ አይሁዶች ተበታትነው በተለያዩ ሀገራት ለመኖር በመገደዳቸው ምክንያት አንድ ሀገር ያስፈልገናል የሚል የቆየና የታቀደ እንቅስቃሴ በማድረጋቸው ነው። የመካከለኛው ምስራቅና የሙስሊሙን ዓለም ለ500 ዓመታት በበላይነት ያስተዳድር የነበረው የኦቶማን ኢምፓየር በአንደኛ የዓለም ጦርነት ከጀርመንና አጋሮቿ ጋር ተሰልፎ ሲዋጋ በእንግሊዝ፣ ፈረንሳይ፣ አሜሪካ፣ ሩሲያና አጋሮቻቸው በመሸነፍ በፍልስጤም ምድር ላይ እስራኤልን ለመመስረት ብሪታንያና አጋሮቿ የተመቸ ጊዜ እንዲያገኙ አስቻላቸው። በ1947 የተባበሩት መንግስታት ድርጅት እስራኤል ሀገር ሁና እንድትመሰረት የሚያስችል ውሳኔ አጸደቀ። ውሳኔው የፍልስጤም ህዝቦችን መብት የሚጋፋ ነው በሚል የአረብ ሀገራት እንደማይቀበሉት ቢገልጹም በድምፅ ብልጫ ተግባራዊ ለመሆን በቅቷል። እስራኤል እንደ ሀገር ከተመሰረተች በኋላ ከሙስሊም ሀገራት መካከል ከቱርክ በመቀጠል ዕውቅና የሰጠቻት ኢራን ናት። የዛሬን ያድርገውና ኢራንና እስራኤል የከነፈ ሁለንተናዊ ወዳጅነት የመሰረቱ ሀገራት ነበሩ። እንደ አውሮፓውያን አቆጣጠር ከ1941 እስከ 1979 የኢራን መሪ የነበሩት ሼህ መሐመድ ረዛ ፓህላቪ ከእስራኤል ጋር የጠበቀ ወዳጅነት ነበራቸው። መሪው ከእስራኤል ጋር የጠበቀ ወዳጅነት ለመመስረት የበቁት ደግሞ ከእንግሊዝና አሜሪካ ጋር ባላቸው የቆየ ወዳጅነት ምክንያት ነው። ከእስራኤል ምስረታ ማግስት ጀምሮ ከአረብ ሀገራት ጋር በተደጋጋሚ ጦርነቶችን ስታካሂድ ኢራን አንድም ቀን ድምጿን አሰምታ አታውቅም ነበር። ይልቁንም የነዳጅ ዘይት ማዕቀብ አረብ ሀገራት ሲጥሉባት ኢራን የነዳጅ ዘይት በገፍ ለእስራኤል በማቅረብ ይበልጥ አጋርነቷን ለማሳየት ጥረት ማድረጓ ይታወሳል። እስራኤልም በመካከለኛው ምስራቅ ቀጠና የኢራን ወዳጅነትን ለማስቀጠል በ1968 በኢላት አሽከሎን የነዳጅ መስመር ዝርጋታ ኩባንያ አማካኝነት የኢራንን ነዳጅ በቀይ ባህር በሚገኘው የኢላት ወደብ በኩል እንዲጓጓዝ በማድረግ ወደ አውሮፓ እንዲላክ የሚያስችል የመስመር ዝርጋታ አከናውናለች። ከዚህ በተጨማሪም እስራኤል ለኢራን የላቀ የግብርናና የቴክኖሎጂ ድጋፍ ትሰጥ ነበር። የእስራኤል ኩባንያዎች በኢራን ውስጥ በተለያዩ የመሰረተ ልማት ግንባታ ፕሮጀክቶች ውስጥ ንቁ ተሳትፎ ነበራቸው። ሀገሪቱ በመሰረተ ልማት ብቻ ሳትወሰን ለኢራን ወታደራዊ መሳሪያዎችንም ትሰጥ ነበር። የእስራኤል የስለላ ድርጅት ሞሳድና የኢራኑ የስለላ ድርጅት ሳቫክ በትብብር የመስራት ልምድም ነበራቸው። በዘመናዊ የዓለም ፖለቲካ ታሪክ የማይቀየር ነገር የለምና በ1979 የሻህ መንግስት ህልውና አብቅቶ የኢራን እስላማዊ አብዮት ተከሰተ። ይህ ክስተት እስራኤል በመካከለኛው ምስራቅ ቀጠና ሁነኛ አጋሯንና ወዳጇን እንድታጣ አደረጋት። የኢራን እስላማዊ አብዮት ወደ አመራርነት ሲመጣ እስራኤል በመካከለኛው ምስራቅ የምዕራቡ ዓለም የቅኝ ግዛት ወኪል ሆና
የምታገለግል ሀገር ናት። የተመሰረተችበት መሬትም ከፍልስጤማውያን በወረራ የያዘችው ነው በማለት ለእስራኤል እውቅና እንደማይሰጥ በይፋ ገለጸ። ይህ ተአምራዊ ለውጥ የእስራኤልን ደህንነት አደጋ የሚጥል በመሆኑ በእስራኤልና በአጋሮቿ ምዕራባውያን ሀገራት ቁጣን ቀሰቀሰ። የኢራን እስላማዊ አብዮት መሪዎችም በመካከለኛው ምስራቅ እስራኤልን የሚገዳደሩ ታጣቂ ቡድኖችን በመመስረትና በመደገፍ ተጠመዱ። የፍልስጤሙን ሐማስ፣ የሊባኖሱን ሂዝቦላህ፣ የየመኑን የሁቲ ታጣቂ ቡድን እንዲሁም የሶሪያ መንግስትን በማስታጠቅና በማደራጀት እስራኤልን እንቅልፍ ለመንሳትም በቅቷል። እስራኤልም ከ1990ዎቹ ጀምሮ ኢራን የኒውክሌር ቦምብ ለመስራት እየጣረች ነው በሚል ተደጋጋሚ ዛቻና ክስ ስታቀርብ ከ30 ዓመት በላይ ሆኗታል። በተለይም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ1992 ጀምሮ ኢራን የተከለከሉ የጦር መሳሪያዎችን ለማምረት ተቃርባለች በሚል በተባበሩት መንግስታት ድርጅት ጉባኤና በተለያዩ መድረኮች ስሞታ ሲያቀርቡ ቆይተዋል። ኢራን በበኩሏ የኒውክሌር ኃይልን ለሰላማዊ የኃይል አቅርቦት ከመጠቀም ውጭ የኒውክሌር ቦምብ የመታጠቅ ፍላጎት እንደሌላት ስታስታውቅ ቆይታለች። እስራኤል ኢራን የኒውክሌር ጦር መሳሪያ መታጠቅ የለባትም የሚል ክስ እያሰማች ዓለም አቀፉ ማህበረሰብም አብሮ እያስተጋባላት የተጓዘች ቢሆንም ሆኖም ግን እስራኤል እንደ ሀገር ከተመሰረተች ከአንድ ዓመት በኋላ ጀምሮ የኒውክሌር መሳሪያ በድብቅ ለማምረት እንቅስቃሴ ጀምራ የኒውክሌር ቦምብ ባለቤት መሆኗ ይታመናል። ይህን እውነታ እስራኤል አምናም ሆነ አስተባብላ አታውቅም። እስራኤል የኒውክሌር የጦር መሳሪያ ባለቤት መሆኗን ለዓለም ያጋለጠው ሞርዴካይ ቫኑኑ የተባለ የኒውክሌር ቴክኒሻን በ1979 ለብሪታንያው ዘ ሰንዴይ ታይምስ ለተባለ ጋዜጣ በሰጠው መረጃ ነው። እንደ ቴክኒሻኑ ገለጻ ሀገሪቱ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው በኔጌቭ በረሃ ላይ በገነባችው የዲሞና ኒውክሌር ምርምር ማዕከል ውስጥ የኒውክሌር ቦምብ ሰርታለች ብሏል። እስራኤል ምንም እንኳን ጉዳዩን በይፋ ባታምንም ከ75 እስከ 400 የሚደርሱ የኒውክሌር ቦምቦች ባለቤት መሆኗን መረጃዎች ይጠቁማሉ። ኢራንና የመካከለኛው ምስራቅ ሀገራት እስራኤል የኒውክሌር ቦምብ ታጥቃለች፣ ዓለም አቀፋዊ ማህበረሰቡም ጉዳዩን ትኩረት እንዲሰጠው ቢወተውቱም በጉዳዩ ላይ ማንም ጆሮ ሰጥቷቸው አያውቅም። ከዛ ይልቅ በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የቅርብ ክትትል የሚደረግበት የኢራን የኒውክሌር ፕሮግራም እስራኤልና ምዕራባውያንን እንቅልፍ ሲነሳ ቆይቷል። እስራኤልና አሜሪካም በኢራን ላይ እርምጃ ለመውሰድ ለዓመታት ሲዝቱና ሲፎክሩ ከቆዩ በኋላ በድንገት ያልታሰበ ጥቃት በኢራን ላይ ወስደዋል። እስራኤል አንበሳው ተነሳ በሚል ዘመቻ በኢራን ወታደራዊ ተቋማት፣ የጦር አመራሮችና የኒውክሌር ሳይንቲስቶች ላይ ጥቃት ፈጽማ የኢራንን ህልውና አደጋ ውስጥ የከተተች አስመስላው ነበር። እስራኤል ጥቃቱን ከፈጸመች በኋላ በኢራን ውስጥ የመንግስት ለውጥ ማምጣት እንዲሁም የሀገሪቱን የኒውክሌርና የባላስቲክ ሚሳይሎች ሙሉ በሙሉ የማውደም ተልዕኮ እንዳላት ገለጸች። ይህን ዘመቻ አንበሳው ተነሳ የሚል መጠሪያ የሰጠችበት ምክንያት ደግሞ ከ12ኛ ክፍለ ዘመን ጀምሮ የኢራን ህዝብ አንበሳንና ፀሐይን እንደ መለያው የሚቆጥር በመሆኑ ነው። ኢራን እስከ 1979 ዓ.ም ድረስ በሰንደቅ ዓላማዋ ላይ የአንበሳ ምልክት የነበራት ሲሆን በሀገሬው ህዝብ ዘንድ አንበሳ የጀግንነትና የአይበገሬነት ተምሳሌት ተደርጎ ይወሰዳል። እስራኤልም ዘመቻውን በአንበሳ የሰየመችው የሀገሬው ህዝብ የተነጠቀውን መለያ ምልክቱን መልሶ እንዲያገኝ በእስላማዊ መሪዎች ላይ ከእርሷ ጎን ሆኖ እንዲሰለፍ ለማድረግ ያለመ መሆኑን የፖለቲካ ተንታኞች ይገልጻሉ። እስራኤል በኢራን የመንግስት ለውጥ ሳይደረግና የኒውክሌር መሰረተ ልማቶች ሳይወድሙ ጥቃቱን እንደማታቆም የገለጸች ቢሆንም ከኢራን በኩል የተቃጣባት ያጸፋ ጥቃት ግን ሳያስደነግጣት አልቀረም። ለዛም ይመስላል ከቀናቶች በኋላ አቋሟን ቀይራ የመንግስት ለውጥ የኢራን ህዝቦች ምርጫ ነው ወደሚል ሐሳብ የመጣችው። የእስራኤል አጋር የሆኑት ዶናልድ ትራምፕም ኢራኖች ያለምንም ቅድመ ሁኔታ እጃችሁን ስጡ፣ የቴህራን ነዋሪዎች አካባቢያችሁን ለቃችሁ ውጡ እያሉ ሲያስፈራሩና ሲፎክሩ ቆይተው ሁለቱ ወገኖች ወደ ሰላም እንዲመጡ ጥሪ ያደረጉት። ይህ ለ12 ቀናት የተካሄደው ጦርነት ለ3 ዓመታት የዘለቀውን የሩሲያ ዩክሬን ጦርነት እንዲሁም እስራኤል በጋዛ ሰርጥ እያደረሰች ያለውን የሰብአዊ መብት ረገጣና ሌሎች ጉዳዮችን ትኩረት አሳጥቶ ዓለም ፊቱን በኢራን እስራኤል ላይ እንዲያደርግ አስገድዷል። ጦርነቱ በድንገትና ባልታሰበ ሁኔታ እንደተጀመረ ሁሉ ፍጻሜውም በፕሬዝዳንት ዶናልድ ትራምፕ ድንገተኛ የማህበራዊ ሚዲያ መልእክት ተቋጭቷል። ምንም እንኳን ዘላቂነቱ ያልተረጋገጠ ቢሆንም
ይህን ጦርነት የተለየ የሚያደርገው ታዲያ እስራኤል፣ አሜሪካና ኢራን ሁሉም ጦርነቱን በድል መወጣታቸውን እያወጁ መገኘታቸው ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እኛን ለማጥፋት የሚፈልግን ኃይል አሸንፈን ሀገራችንን መገንባት ጀምረናል ያሉ ሲሆን የእስራኤል መንግስት የኒውክሌር ባለስልጣን አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃት መሬት ውስጥ የሚገኘውን የኢራን የኒውክሌር ማበልጸጊያ ፎርዶን ከስራ ውጭ አድርጎታል ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው አሜሪካ በሶስት የኢራን የኒውክሌር ተቋማት ላይ ያደረሰችው ጥቃት ኢራንን 10 ዓመታት ወደ ኋላ የመለሰ ነው፣ ያደረስነው ጥቃትም ጦርነቱን ጨርሶታል በማለት ተናግረዋል። የኢራኑ የበላይ መሪ አያቶላህ አሊ ሐሜኒ በበኩላቸው ሀገራቸው በእስራኤልና በአሜሪካ ላይ ድል ተቀዳጅታለች የሚል መግለጫ ሰጥተዋል። ሐሜኒ አሜሪካ በቀጥታ ጦርነት ውስጥ የገባችው የእስራኤል አገዛዝ ሙሉ በሙሉ እንደሚወድም ስለተሰማት ነው። አሜሪካ ስላደረሰችው ጥቃትም ምላሽ ሰጥተናል ያሉ ሲሆን ለተጎናጸፍነው ድልም ህዝባችንን እንኳን ደስ አላችሁ ለማለት እፈልጋለሁ ብለዋል። ምንም እንኳን አሜሪካና እስራኤል በኢራን ላይ የተፈጸመው ጥቃት የኢራንን የኒውክሌር ግንባታ አውድሞታል ቢሉም ከአሜሪካ መከላከያ ማዕከል ፔንታጎን ሾልኮ የወጣ የደህንነት ግምገማ ጥቃቱ የኢራንን የኒውክሌር መርሃ ግብር አለማውደሙን ምናልባትም በወራት ወደ ኋላ ብቻ ሊመልስ የሚችል ነው በማለት አውጥቷል። ይህ መረጃ ከወጣ በኋላ ፕሬዝዳንት ዶናልድ ትራምፕና የደህንነትና የመከላከያ ባለስልጣናት ሪፖርቱ ኃላፊነት የጎደለውና ጥቃቱን ሆን ብሎ ለማጣጣል የተደረገ ነው በማለት ክፉኛ ተችተውታል። ሁሉም ወገኖች በጦርነቱ ድል መቀዳጀታቸውን ቢገልጹም በለንደን የኪንግስ ኮሌጅ ተባባሪ ፕሮፌሰር የሆኑት አንድሪያስ ክሪግ የ12ቱ ቀን ጦርነት ለማንም ግልጽ ድል አልሰጠም ይላሉ። እንደርሳቸው ግምገማ ጦርነቱ ኦፕሬሽናል ድልን ለእስራኤል አስገኝቷል ያሉ ሲሆን ለዚህ ደግሞ እስራኤል የኢራንን የኒውክሌር ጣቢያዎች፣ የመከላከያ መሰረት ልማቶች ማውደም መቻሏ እንዲሁም ከፍተኛ የጦር ጀነራሎችና ሳይንቲስቶችን መግደሏ እንደ ስኬት ይቆጠራል ብለዋል። በሌላ በኩል ለኢራን ደግሞ የሚቃጣበትን ማንኛውም ጥቃት ለመከላከል የሚያስችል ብቃት እንዳላት አሳይቷል። ከዚህ በተጨማሪ እስራኤል በኢራን የመንግስት ለውጥ ለማድረግ የያዘችው ዕቅድ መክሸፉ ኢራንን እንደ ባለ ድል አድርጎ ሊያሳያት ይችላል ብለዋል። በኢስላማባድ ዩኒቨርሲቲ የኢራን ጉዳዮች ተንታኝ አይመን ጃሚልም የ12ቱ ቀን ጦርነት ግልጽ አሸናፊ የለውም የሚል ተመሳሳይ ግምገማ አላቸው። እንደርሳቸው ገለጻ የአሜሪካና የእስራኤል ጥቃቶች የኢራንን ዩራኒየም ማበልጸግ መርሃ ግብር ያዘገዩ ቢሆንም ዋና ግባቸው የሆነውን በኢራን ውስጥ የመንግስት ለውጥ ማምጣት ያ ካልተሳካ ደግሞ በሀገሪቱ አለመረጋጋት እንዲፈጠር ለማድረግ የተያዘው ዕቅድ አለመሳካቱን ገልጸዋል። በ12 ቀን ጦርነት ወቅት እስራኤል በኢራን ላይ ልክ እንደ ሌሎቹ የቀጠናው ጠላቶቿ ሂዝቦላህ፣ ሁቲ፣ ሐማስና በሶሪያ በሚገኙ ወታደራዊ ተቋማት ላይ እንዳደረሰችው ጥቃት በኢራንም የተሳካ ጥቃት መፈጸሟን ይናገራሉ። ይሁን እንጂ በሌሎች ላይ እንደተቀዳጀችው የተሟላ ድል በኢራን ላይ ማሳካት አልቻለችም። ከኢራን በደረሰባት አጸፋዊ ጥቃት ከፍተኛ የኢኮኖሚ ኪሳራ ደርሶባታል። መረጃዎች እንደሚያሳዩት እስራኤል በ12 ቀን ግጭት $5 ቢሊዮን ወጪ አውጥታለች። በጦርነቱ በየቀኑ $725 ሚሊዮን ያወጣች ሲሆን ለጸረ ሚሳኤል መከላከያ ብቻ በየቀኑ $200 ሚሊዮን ለማውጣት መገደዷ ተገልጿል። ጦርነቱ በዶናልድ ትራምፕ አማካኝነት ቢቆምም አሁንም ሁለቱ ወገኖች የሚሰጧቸው አስተያየቶች ነገ ምን ሊከሰት እንደሚችል ለመገመት አስቸጋሪ አድርጎታል። ከጦርነት ተላቀን በዓለማችን ሰላም እንዲሰፍን በመመኘት ለዛሬው በዚሁ አበቃን።